ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለሁላችሁ አንዴኒ ሴትዮ ማለት ነው። የምር በጣም የምታናደኝ እኮ በጣም ማለት ነው። ምግብ ፊቴ እስከምቀላ ወገቤ እስከምንቀጠቀጥ ድረስ ምግብ ሰራለሁኝ፣ ግን ምንም ምስጋና የላትም። ይበላሉ፣ ምንም ወፍ የለም። ያነሰ ጨርስ ደግሞ ይሄን ለምን አደረግሽው? ወደዛ አድርጊው፣ ወደዛ አስቀምጪው። እንዴት እኮ እንደምታናደኝ ደግሞ ምን ትለኛለች? እንደ ልጄ ነው የማይሽ የምትለኝ ነገርስ በጣም የምታናደኝ። በዛ ላይ ደግሞ ልጆቹ በቀኝ ሳጸዳ በግራ ይደፋል፣ በግራ ሳጸዳ በቀኝ ይደፋል። በዛ ላይ ደግሞ ትንሿ ታለቅሳለች። ልጅ መውለድ ሁሉ እንዲያስጠላኝ ነው የሚያደርጉኝ። የምር ስልችት ነው ያደረጉኝ፣ ስልችት ማለት ነው። አሁን ዛሬ ሄደውልኝ እንዴት ደስ እንዳለኝ የምር። አቤት ነፃነቱ እንዴት ደስ እንዳለኝ ዛሬ። ግን ችግሩ ይቺ ባልቴት አለች። ባልቴ ጋር መስራትን በጣም ነው የሚያስጠላው። በቃ እኔ እንደው ሁሉ ነገር የምስልችት ያለኝ ማለት ነው። ሁሉ ነገር ስልችት ብሎኛል። እዛ ኢትዮጵያ ሆኜ ልክ እንደዚህ ምናምን ነገር አልመሰለኝም የምር። በቃ ፏ ብዬ የምኖር ምናምን ነገር ነው የመሰለኝ የምር። ግን እዚህ ማለት ነው ሁሉ ነገር ተቃራኒ ነው። በጣም ነው የሚያስጠላው፣ በጣም ማለት ነው። ግን ራሴን ደግሞ ሳስብ ያው ወደፊቴን አስባለሁኝ። ያው ጠንክሬ ሰርቼ ጥሩ ደረጃ ጋር መድረስ አለብኝ ብዬ ስላሰብኩኝ ያው በዛ ጽናናለሁ። አቤት ግን የሰው ክፋት የምር። እሷ ምን አለበት እንደዚህ ባትሆን? ምን አለበት የምር? ሁላችንም ቅን ሰው ብንሆን የት ደረጃ በደረስን ነበረ። አቤት